አቸና ያችራዳ ልጆች በሽታም ያችፈላችሁ ፈቸሪኩች አችላችሁ ማችለት ነው እዚህ ጋር ጋቸኔ ምናም በቸረቴ ይችላል ከችኛል ያሰች ይገላለጥ ሰችዳሲነ ነው መችል በሽታም አችን ታች ራሱ እኮ አችል ታወቀም እንጂ ኮች እየተገላለጽክ ነው ብራዘሪ ምሽት ፈሽልጋን ከሆነ ይችላል የሽፈለክ ቦታችን መጣልን ነው መችል አችደን ቸርሳስ እኛ አችንተ ምሽት ፈሽልጎ ቦችታ ይችላል እሺ መጣልን አችንተ ነች እንዴት ነው ምችና እሺኛ ማችለት ነው መችገራል ማን ከሽብዶና አይደለም እሺ ረፈቀ ብችለን ነው ብችለን ነው ብራዘሪ ፊችተ ደሙ ግጭም ነው ምች መስሏችሁ ቸርሳው ለሽ እዚህ እሺ እንዴት ነው ምችና አሉ ለአንዳንድ ዶክተሮች ከነመፈጠር እንደማያውቁ ይቀየሩባል ብቻ ቆንጆ ታካሚ ትምጣ ባልደረቤ አላቀም ሊለኝ ትንሽ ነበር ይቀር ልትታከም መጣች በጣም ቆንጆ ነች ማዘርዬ አንዴ ውጪ ጠብቁኝ የት ጋር ነው የሚሰማሽ አቃተርሻል ውጤት ላደርስ ስገባ ውሻ ነው ያረኝ ውሻ በቃ ውጣ የምጤት ይሰምና ውሻ ነው እንኩት እኔ አብሬው እንደማልሰራ ነው የተሰማኝ ችግር አለው እንደሌላው ጊዜ ብታናግረኝ እንደዚህ ስሜቶች ከዚህ በፊት አጋጥሞሽ ያውቃል ከቤተሰብ ጋር ነው እንደምትኖሪው እሷ እየማቀቀች ነው ታማ በጣም ብዙ ነገሮች ሊያመልጧት ቀጣይ የሚገቡ ታካሚዎች ልጅቷ አትወጣም እያሉ ሌላው ሙድ ውስጥ ይገባል አረገን እንዴ ማለት ወይ ቦታ እንምረጥ ችግር የለውም እኮ እንደዚህ ነገሮች ይፈጠራሉ ግን እሺ ለምንድን ነው እሺ አምጣረጉ ያሳዝነው ምን ጊዜ ነው ደረሰ ወይ ባባዬ ለቁሶ ነው ወይ አልማዝዬ አልማዝ አይደለም ወይ አይ ምሽን ጠፋኝ ወርቅዬ ልል እኮ ነው ወርቅዬ ኧረ ማዘሬ ወርቄ አይደለም ይረጋጉ ወርቄ አይደለም ዋ ሶስተኛ ተሳሳተ አይ ቡርርዬ ምን አለማየሽ ምን ሰባይ ምን ነው አስለቅሰን ወይ ተወን ዋ እንዴ የሞተው ሰው እኮ ሲጀመር ወንድ ነው የምን ወርቁ ወንድ ዓለም ዓለም ሳትበላ ሳትተወኝ እንዳትይዙ ምንድነው የሚያወሩት ወንድ ህፃን ነው ሲጀመር አያዳምጡን እንጂ ሞትርስ ህፃን ነው ገና ሳላዝለው ሳላጠፋ ወይኔ ልጄ እንዳትይዘኝ ዓለም ብላሽ ዓለም ጎደል ማዘር ይረጋጉ ችግር የለም ምንድነው ይረጋጉ በቃ ልብስ ለብሰ ነበር ሲማር አይ ልጄ ግን አባቴ ይሄ ሁሉ አልቅሰን ዘፍነን እንትን ይኖራል ይሄ ሽምብራውም አተር መሳይ ወይ እንግዳ ተርፈው እንትን ይኖራል ልመና ሆኖ ነው አዎ ለጉሮሬ አይደብሮትም እንዴ በሐዘን የሚቀልዱት እርሶ ውስጥ ስለነበርኩ ነው ሩፍስቱ አንድ እንትን ይወዱ ዋ እናቴ ተመተነ ፓራ ከከ አይበላ ማለት ሰዎች እኔ ከከ ልበላ ነው A few moments later እኔ ኢትዮጵያ ፍረዱ እኔ ቸግሮኛል እኔ በቀኑ 100 ብር ካርድ እየሞላው ነው ቪዲዮም ለቀው ነው ላይቭ ምገባበት ራሱ ነው ሪንግ ላይት የለኝም በሻማ ነው ምገባው ላይቭ ራሱ ነው ሴቶች ከእንደዚህ አይነት ወንድ ራሳችሁን ጠብቁ ያጋጠመኝ እውነተኛ ታሪክ ስለሆነ እስከመጨረሻው በጥሞና ስሙኝ ድም ጊዜ ያል በኢንስታግራም ማውራው የሆነ ልጅ ነበርና እንገናኝ ይለኛል ብዙ ጊዜና ለምን ሁሌ እምቢላለው ብዬ ባለፈው ለመገናኘት ወሰንና እኔ እንደምታውቁት የናዝሬት ልጅ ነኝ ፖስታ ቤት ትልቁ ፑል ቤት እዛ እየተጫወቱ ከጓደኞቼ ጋር ምናምን ነገር መጣ ከዛም በኋላ ሲመጣ ፊቱን ክስክስ አድርጎት ነው የገባው ገና በቃ ፈርስት ዴት ላይ እንደሚሆነው ምናምን ነገር አለ ፊቱን ክስክስ አድርጎት ምናምን ነገር ገባ ሰላም ምናምን ተባባልና አንድ ዝብርች ልጨርስ ምናምን ነገር ቢው ቁጭ ብሎ እየጠበቀኝ በቃ እየጮኩ ነበር እንዳልኳችሁ እየተጫወትን ነበርና እንትን አስተናጋጇን ጠራኋትና ቀዝቀዝ ያለ በደል ያምጭልኝ አልኳት ከዛም በኋላ በደሌውን ስታመጣ አስተናጋጇ እንትኑን ረስታችሁ ይሄ መክፈቻው ማለት ነው ከዛ ከምትለፋ ምናምን ነገር አልኩኝና አምጪው የተቀበያ በጥርሴ ከፈትኩትና ጠጥት አረኩኝ ከዛ ልጁ ዞር ብዬ ሲያው ሰዓት ጎርሶ ሰዓት ለብሶ ሊመታኝ ምን ቀረው ሰው በሆዴ ሲገምተኝ አልወድም ከዛ ግልምጥምጥ አረገኝና በቃ እኔ ምንም አልመሰለኝም ጨዋታችን ምናምን እንዳለቀ ኳስ ነበር ደግሞ መደግፎት አጉል ቀን ነው በቃ እየጨቀጨቀኝ ስለሆነ እሺ ብዬ ተቀጣጣን አጉል ቀን ወደማይበት ቦታ ይዤው ሄድኩኝና ኳስ አየ ልክ ኳሱ ከዛ ሲያልቅ የኔ ቲሞች እኔ የምደግፈው ቡድን አሸነፈ እሽ ኮኮ አርገኝና ወይ ገላ አስጨፍረኝ አልኩት እምቢ አለኝ ሬድ ፍላግ ይሄ በቃ እዚህ ጋር ሴቶች አንዳንዴ እንታወራለን የምር ወይ ገራ ካላስጨፈረኝ ምንድነው ጥቅሙ ሄደጅ አልኩኝና አታስጨፈረኝ ምናምን ነገር አልኩት አዎ ከዛ እዚህ ጋር በቃ ጉዱሌው ብዬ ነው እንጂ ገና ያኔ ፑል ቤት እግሩ ሲገባ ድንግጥ ብሎ ራሱ ሲያይ አንድ ሬድ ፍላግ ሁለተኛ በደሌ ስጠጣ ሶስተኛ በጥርሴ ስከፍት አራተኛ ወይ ገራ አላስጨፍርም ማለት እኔ ከዚህ በኋላ የሚያገኝህን ሰው ጠብቅ እያልኩኝ ደብሮኛል ልጁ ግን ቂም አልያዝኩም በቃ ጋቢና ምናምን ነገር ይመሻላል ዲቴልስ ምናምን ነገር አልኩኝና ከዛውን አንድ ሳምንቱ ከደወለ ማለት ነው እኔ እንኳን ከህይወት ያስወጣው ግን በቃ ሴቶች ተማሩ አንዳንዴ በደስታችን የማይደሰት ሰው ምናምን ነገር ህይወታችን ውስጥ ምንም ጥቅም የለውም
ራሳችሁን ጠብቁ ለማለት ነው። አመሰግናለሁ። የተሳካላቸው ሰዎች ይመጡና ጥረን ግረን እኮ ነው ያመጣነው ምናምን ይላሉ። መጣሩን እኮ እኛ እየጣርን ነው። መጋሩን ነው ያልቻልንበት። መጋር ምንድነው እንዴ? የምታውቁ ሰዎች ንገሩን እንጂ እንዴ። እሱን ስላልጋርን ይሆናል እኮ ህይወታችን ላይ ምንም እየተሳካልን ያልሆነው እንዴ። ንገሩን እንጂ እንጋረውና እኛም ይሳካልን። ይቅርታ ስሜታዊ ኮንኩባችሁ። መጋር የምታውቁ ሰዎች ንገሩን፣ እኛም ጥረን ግረን ይሳካልን። አመሰግናለሁ። ስጪው ለዚህ ልጅ አታበሳጪው፣ ዛሬ ነገ እያልሽ አታመላልሺው፣ ቀንም ማታም ሀሳብ አትሁኚበት፣ ስጪውና እፎይ ይበልበት። ምነው ግን አንቺ ልጅ ገገምሽበት፣ እንደሌለው ሰው የሆንሽበት፣ አመት ሞላ እኮ ከማልሽለት፣ እባክሽ ብሩን መልሽለት። አሁን እየጎበኘ ነው ያለነው ደግሞ ኢራን ከአሜሪካና ከእስራኤል ጋር የዛሬ 150 ዓመት ሶስተኛው የዓለም ጦርነት ውስጥ ስትገባ የወደሙ አንዳንድ ቦታዎች እነ ዱባይ የተሰዉ ትልልቅ ሰዎችን ምስሎች ነው እንግዲህ እየጎበኘን የምንገኘው። ይቅርታ ግን ይሄ ፈርሶ የምንመለከተው ስታዲየም እንዴት ወደመ? ምንድነው? ጥሩ ጥያቄ ነው። ይሄ የምትመለከተው ስታዲየም ኢሚሬትስ ስታዲየም ይባላል። በሰዓቱ አርሰናል የሚባል ቲም ነበርና እነሱ የሚጠቀሙበት ስታዲየም ነበር። እንዴት ወደመ መሰለ? መሽቁቅ የሆኑ የኢትዮጵያዊ የዩናይትድ የቼልሲ እና አንዳንድ የሊቨርፑል ደጋፊዎች ወሬ ያሶሩ። ምን ብለው? ይሄ ቦታ ኢራን ቦምቧን የምትደብቅበት ቦታ ነው ብለው ሲያሶሩ አሜሪካና እስራኤል አወደሙት ሄደው ምናምን ነገር። ከዛ በቃ እንዲህ ተበላሽቶ ቀረ። እንዳልኩ ደግሞ አርሰናል በዛ ሲዝን ዋንጫ ሊበላ ነበረ፣ እግር በላ። ይሁን አለ ሆነ። ይኸው እኛም ሰላማችንን አግኝተን እስከዛሬ እየኖርን ነው። እንቀጥ ስንት ነው? እኔንም ከፍለው። ቴንኪው አመሰግናለሁ። ግን ስልክሽን እንዴ? እኔ እኮ ባለ ትዳርና የሁለት ልጆች እናት ነኝ። ምን ታረጋኝ? እሺ መጣውልሽ። ዛሬ አለቀሽም የመጣው ቢመጣ ጌም ኦቨር። እንዴ ምንድነው አባ? እኔ የልጆቹ እንጀራ አባት ነኝ እንዴ? እችላለሁ። እኔ ሁሌም እችላለሁ። እኔ አንተ ኢራን ግን በጣም ከባድ ነች። ይኸውልህ አንዴ ከተኮሰች ሀገሪቱ ላይ ያሉት ሸሚዞች እንዳለ ቀጥ ነው የሚሉት። ደግሞ ተኩስ ብቻ ነው የምንችለው፣ ሹሩባ አንችልም የሚል ዜና አቋጥተው እሱን እያነበብኩ። አዎ ስራ ራሱ እዛ ከሰራ ቶሎ ነው ሀብታም የምትሆኑ። ተተኩስ ስታፈነዳ ራሱ ይኸውልህ አንዴ ስባ አፈንድታ ማለት ነው ሁሉም ነው የሚያጨሰው። የሆነ ጊዜ ራሱ 17 ቡሪ በአንድ አፈንድታ ዓለም ጉድ ሲል አንዴ ያደረው። የሚገርም እኮ ነው። መሪያቸው ራሱ በቅርቡ ቲቪ ላይ ቀርቦ ትቦ ነው የምናፈነዳው ሲሉ ተናግሮ። ትቡ አንተ ትቡ በጣም ከባድ ነገር እኮ። በዚህ አይነት በቅርቡ ፋንዲሻ ፈንድተው ጎረቤት ሀገሮች አረብ ሀገሮቹ ማስያዙ አይቀርም በረኛ። እንዴ ታንኮች ራሱ ወደ ባንኮች ይግቡ እኮ ሚል ዜና አንብቤያለሁ። ሊዘረዝሩት ነው ማለት ድሮን አድርገው ማለት ነው ሊዘረዝሩት። አንተ ድሮናቸው እኮ ማለት ነው ፈንጂ አይደለም ጨዌ ነው የሚጠራው። የሆነ ቢዚ 7X ምናምን የሚባል ድሮን ሁላ ነበራቸው። ከየሷጁ ቤት ነው ቆሻሻውቱ እያለች ቆሻሻ ሰብስቦ ወስዶ ገንዳ የሚጥለው ማለት ነው። ስትል ግን ማክሸፊያ አይኖረውም መቃወሚያ ይኖረዋል። መቃወሚያ ግን በድምጽ ብልጫ ነው የሚሆነው። ስትቃወም በሰላማዊ ሰልፍ መሆን አይችል ይቻላል። ግን ሰልፉ ወይ የታክሲ ነው ወይ የሸማቾች ነው የሚሆነው። እንዴ እሺ በቃ እኔ የሸማቾች ልሰለፍ፣ አንተ የታክሲውን ተሰለፍ። በቃ ሲደርስሽ ደውይልኝ። ያው እናት እንደምታውቂው ይሄ ሁለተኛ ስራዬ ነው። አንደኛ ስራዬ ፓርኪንግ ነው። ክላክስ ማድረግ ትችላለሽ። እግዚአብሔር ይስጥልኝ። ለማን ታደርጋለህ? ሰው ዝቃጋ አዋረኛ እንፈልጌ ነው። ምንድነው? እግዚአብሔር ይስጥልኝ። ስንት ሰዓት ሆነ? አረ ለማን ስንት ሰዓት ሆነ ነው? ሰዓት አድርጌ የለም እንዴ? ምን ኮስታፊ ለሞላ ነው። አዘርዋይዝ እኮ ረጅም መንገድ ለመጓዝ ማለት ነው። ዊሹ ዲቺ አስኪ ቻዘር በያ አንቺም ሁለተኛ ስራሽ ነው እንዴ? ለማን የሚገርም ያበረ የሚገርም ሁለተኛ ስራዬ ነው እያልኳት እናቴ ምንም ስራ የለውም። ከእናንተ ግርጥረኝ ምንም ስራ የለውም። We should, that's why no, you know, you should how to flirt with እማዬ ሽንት ቤት ልገባ ነው። የምትፈልጊ ከሆነ አሁን ግቢ። ኧረ አልገባም። እሺ በኋላ ግን እንዳታጣድፊ። ከገባ ዝም ብለህ ግባ። አባዬ ሽንት ቤት ትገባለህ? ኧረ አልገባም። ምን ነው ሚጣ ሽንት ቤት ትገቢያለሽ? ምን አገባት? በቃ ገብቻለሁ።
እንዴ አረሷለ ወይ ያለህ እንዴ ቶሎ በልሽ ጣቢ ልደፋ ነው። አሁን አልገባም ብለሽኛል ነበር እንዴ? ይሄን ጣቢ ረስቼው ነው እዛው ባለህበት ተጋበል አንዴ ልድፋው። እንዴ አረስ ጨርስ ትገቢያለሽ? እሺ ቶሎ በል። ሰው አለ? አዎ። ቆይ አንተ ልጅ ከዚህ ሽንት ቤት መች ነው የምትወጣው? ኧረ አሁን ነው የገባሁት ልገባ ነው ብዬ ነግሬሃል ነበር እንዴ? ሸኩያ ነው እባክህ ልገባ ነው። እንዴ አባዬ ምንድነው ታፍረኛለህ? እጄን ብቻ ለመታጠብ ነው እወጣልሃለሁ። እና ትምህርት እንዴት ነው? አሪፍ ነው። እያጠናክ ነው? አዎ። እንደ እግርህ ላይ ደግሞ የምን ጠባሳ ነው? ኧረ አባዬ በመድኃኒዓለም እንድታጠብ ነው ብቻ አይደል ያልከኝ? ወይ የዘንድሮ ልጆች አባታችሁንም ታፍራላችሁ አይደል? እዝራ አልጨረስክም? አልጨረስኩም። እዝራ ምን ፈለግሽ ደግሞ አንቺ? ኧረ በእናትህ ውሃ ልቀቅ፣ ቤቱን አገማ ወይት እንኳን አሁንስ አልጨረስክም? ኧረ በእናታችሁ በሰላም ልጠቀምበት። አልጨረስኩም። እኔ ደግሞ አሁን ሸንቴ መጣ። በዛ ላይ ይሄ ጣቢያ አለ። እዝራ በእናትህ ሰው ደውሎ ቶሎ ነው ያለኝ። አንዴ ልተጣጥብና ሉጣ። ማን ነው? ወንድ ነው? ኧረ አይደለም። እሺ 2 ደቂቃ በቃ 2 ደቂቃ ስጡኝ። እሺ አልጨረስክም? ምን 2 ደቂቃ ሞላህ እኮ። እኔም ወዶ ጥቁር ወንድ ነው። አይ እኔም ወዶ ቀይ ወንድ ነው። ይሄንን ተውት። ሴት ልጅ ድሃ ብቻ ነው ከድንጆሮ መለስ ያለ የምትል እንጂ ሀብታም ከሆነ ድንጆሮም ችግር የለባትም። እሷ ችግሯ ሳቢው ጋር ነው እንጂ አንተ ለምን ጥቁር አይደለም ለምን ክሰላቱንም ችግር የለባትም። ለምን ቀይ ሊጥ ያልበሰልክ አትሆንም ችግር የለባትም። ቅላት ላይና ጥቁረት ላይ አይደለም ዋናው ሳቢ መኖሩ ነው። ከድንጆሮ መለስ ያለ ምናምን ትላለች። ዳስ ሎንክ ነው። ሀብታም ብትሆን ድንጆሮ ብትሆን ለራሱ ታገባለች ችግር የለባትም አንተ ጋር። ጋይስ እንዴት ናችሁ? ሩፍታፕ ሚውዚክ ነው የሚገኘው። አሁን ላይ በፒፓው አንዳንድ አመለካከት ኮሜንት ምናምን በጣም ቅር እየተሰኙ ነው እውነት ለመናገር። አሁን ቅድም አንዱ ከራሱ የህይወት ልምድ ስለ ህይወት በጣም ስለኛ ለኛ በጣም የሚጠቅመንን ነገር እየነገረን ነበር። እሱ የሚለው ምንድነው? አህያ አንዳንዴ እየጮህ ሊረብሽ ይችላል አለ እና ጩኸቱ ደግሞ ከፍ ያለ ስለሆነ በጣም ይረብሻል አለ። አንድም ጩኸቱን ደግሞ የሚያደርገው ከኋላ መቀመጫውን ቆንጥጦ ነው አለ እና ያን ጩኸቱ እንዳይረብሻን እዛ መቀመጫው ጋር እንሄድና አለ በቂቤ እንቀባዋለን አለ። ይሄ የሚታወቅ ነው እንግዲህ እንደምታውቁት። ያ ሲቀባ መያዝ ስለማይችል መቆንጠጥ ስለማይችል አይጮህምና አንረበሽም አለ። ይሄ እጅግ በጣም ለህይወት በጣም አስፈላጊ የሚገርም እንትን ነው። በኋላ አንዱ ገብቶ እዛ ኮሜንት ላይ ምን ይላል? ያ የምንቀባው ቂቤ የተነጠረ ነው ወይስ ያልተነጠረ ነው? ኢትስ ኦብቪየስ የተነጠረ ነው የሚቀባው። አማውት አንቺ ቀስ በይ አንቺ በይ ልጅቷ አያቸው ሌላ ነገር ያሰው ባደገ ያለፍኩኝ ምን እንዳየው ታውቃላችሁ? የእንቁራሪት ስጋ የሚሸጥበት ቤት ሁሌ ቻይና እየመጣው አሳይኝ የቻይና ምግብ ስትበይ ትሉኛላችሁ። ስለዚህ አሁን እንግባና እንበላለን ማለት ነው። We want to eat frog። ለሁለት ሰው 150 ሬንዲ አዘናል ጋይስ። ለሁለት ሰው የሚበቃ የእንቁራሪት ወጥ ምን ታጠብን? እዚህ ጋር አድርገን ታጠብን እና አላቅም ዛሬ። ከዛ ምን በላው በዚህ ነው ጋይስ። እችላለሁ ባይ ዘ ወይ። እነሱ እኮ ናቸው ግን ጌታን የሚያስቀስፉን ጉድጉድ እያመጡ እንቁራሪት ምናምን እያሉ። እስቲ እንየው ጉድ። እኔ ቻይና ከመጣው ማክዶናልድስ እንበላለሁ ወይ እንጀራዬን አሙቄ ወይ ድርቆሽ እንበላለሁ እንጂ እኔ በልቼ አላውቅም። ወይኔ መጣ። ዋው ቴንክ ዩ ኢየሱስ ክርስቶስ። በዚህ እንብላ፣ በዚህ ብሉ፣ በዚህ ወይ እንቁራሪቱ እግሩ እኮ ነው ይሄ። ጌታ ኢየሱስ ድረስ የፓስታ ስጎ ነው የሚለው። እውነት ደስ ይላል፣ ሽታው በጣም ደስ ይላል። እና ማስልና ከስር ነው የምናወጣው። ከዛ አስቡት ይሄን በልቼ ጭንቅላቴ እንደነሱ ምጡቅ ሆኖ በቃ ምድርን ስገለባብጣት ማለት ነው። ከእግሩ እንቅመሰው ወይስ ከአንገቱ? ከአንገቱ ይሻላል። አምቦልድ እነዚህ ጌታን ረሃብ ቢመጣ ራሱ አይሞቱም። ኡፍ እስማውት ትንሽዬ ግን አሳ ሚል ይመስለኛል። አያችሁት?
ሶ ጋይስ ወይኔ እንዴት ነው የሚያቅለሸሸው? አንተን ፊልም መምጣት የምትፈልግ ያንተ አለመቃም እኮ አይደለም እኔ ያናደደኝ። ለምን ነው ልጁ የምታሳንፈው? ዛሬ ለፈናንቃም ይቅርብ ምናምን ነገር እያልክ እረፍ። እንደዚህ ተያይዞ ገደል መግባት ተነስቶ ይቃምበት። ዛሬ እኮ ቅዳሜ ነው። አባዬ እንዳሰማው አንተ ተነስና ፋብለቃ ሰላም ነው ዲተዋይ ትኸውልህ ማሕደርካ What are you talking about? English ላስበራ English for Ethiopia, especially Arabia, Saudi, Yurat, Mikat, حسب أي شكر your face beautiful your hair ورد أي وردا كان له يوديك you should diaspora English again. What are you talking about? I can't understand you. Oh, يتعينا معتي أي كتو nice too much برادو zero me عف no كرتم واي you eat عملتي سلسته بيت مي خرتم. You are funny but I can't understand you again. واي تتمي تسحيقو عاي كودو سراندي غويتاي اش انتن تقرش حدا قمو لا عدخا زي اسي وايف سويت اياي خفرسس ودلي واوا ماما يا بيت غنوا كما هي كمستلا اسمع نقول تغرنيا تغراوي دخا وتغراوي اي ما قبل اللي على ندخل لا قلت واي ازي قبل اللي አሰብ በሰላም ካልተመለሰ የአድዋ ልጆችንን እናሳያቸዋለን ወጣቱ ይዘጋጅ ሲሉ ከንቲባው ወይዘሮ አዳነች አቤቤ ተናገሩ። ችግር የለም ወታደር ነኝ ሞት ያልፈራው ማግኛቸው ብቻ አለቀ።